ወን ማለት ፈረሳለ ቤተሰብ ሰላም ናችሁ? ሰላም ነው። እንዴት ናችሁ? አለን። እንዴት ነው ስራ? አሪፍ ነው። ቆንጆ ነው። እንዴት ነው? ጥሩ ነው አለ። ሰላም በጣም ጥሩ አለን ይመስገን። ስራ እንዴት ነው? ቆንጆ ነው። ምንም አይደለም። የክረምት ጋር ስራ አለ። የጫማ ስራ ከሞላ ጎደለ ቆንጆ ነው። ምንም አይደለም። ተንቀሳቀስን ነው ባለው። ጥሩ ነው ሰዓቱ አለ እናንተ አይደል? ይቺ ጭቃ ምንም ስላለ ስራማ ምናምን ምን ያክል ትሰራለህ በቀን? ሁለቱም ሶስትም ካገኘን ያው ሁለት ሶስት ምን ነው 200 300 ለቁርስ ለምሳ ካበላችን ኦኬ። ያው ቁርስ ምሳ እራት ትበላለህ? ቁርስ ምሳ እራት ከዛ የዘለለ ምን አለና ተቀማጭ የለም። አይ ተመስገን ነው። በዚህ ዘመን በልተህ ካደርን ተመስገን ነው። ይበቃል። እሺ ወንድም ያይዘው አመሰግናለሁ። እሺ ታዲያ ደረሰ ከእጅ ወዳፍ ነው አልከኝ ስራ? እንደዛ ነው ወንድም። ዛሬ ደግሞ እኔ ያንተን ስራ ላግዝ ነው የመጣሁት። ኧረ አንተማ አይሆንም እንዴ ብሎና ኧረ አይሆንም። ታውቀኛለህ? እኔ ያላወቅኩም ምን እንዴት አታውቀኝም? እኔ እስከዛሬ እንጃ አሁን ሚዲያ ላይ ያዩ ይመስለኛል። ኦኬ። አዎ ታዴ ቲቪ ላይ ነው ብዙ ጊዜ የምታይ። በተለያዩ ሚዲያዎች ላይም እሰራለሁ አልፎ አልፎ እና ታዴ ቲቪ ከሁሉም ሚዲያዎች ለየት የሚያደርገው ደግሞ በዋናነት በማንኛውም ስራ እንቅስቃሴ ውስጥ ያሉትን ሰዎች ውሏቸውን የአንድ ቀን ውሏቸውን በስራ ማገዝ ነውና ዛሬ ደግሞ ያንተን ስራ ለማገዝ ነው ዝግጁ ነኝ የመጣሁት። ፈቃደኛ ነህ አይደል? እኔ ፈቃደኛ ግን ካልደበረሽ ምንም እንዴ ስራ እኮ ነው። ማንኛውም ስራን ካከበርከው ያከብራል እና ማንኛውም ስራ የሚሰራ ሰው የሚሞክር ሰው መበረታታት አለበትና ምንም ችግር የለውም። ፈታ በይ በቃ ልብሱ ስጪና ልልበስ። እሺ ቻው የኔ አባት በርታ። ሰው ነው የሚያስፈልገን። ይቀባ ጊዜ ለምን ብራዘር? ልጁ የለም ዛሬ እኔ የሚሰራ ነው። አይችን ጨመስ እጥበት ነው። እሺ መጣ ገበርሽ። እሺ የኔ አባት ያሰሰረው በቃ አዝም ሷልሽ ለብራዝ እንግባ ፋርግስቲ። እሺ ቀለም ይፈልጋል። እሺ ስራ ቆንጆ ነው፣ ጥሩ ነው። አሁን ጭቃ ስለሆነ የኛ ስራ ጥሩ ነው። ሰው ይመጣል። አዎ ሰው ይመጣል። እንደው ይሄ ዝናብ አይቋረጥብን። አዎ በሁሉም ነው። አዎ ዝናቡ ለገበሬው ለኛ የማይጠቅመው ነገር የለም። ለሁሉም ሰው ነው፣ ለሁላችንም። ቀይራት ሰው በቃ ጭቃ ካልነካበት በስተቀር ኑሮ እኮ ነው። እኔ የሚገርመኝ ራሱ እየሰፋ ነው እንደ ሰው የሚጠቀም ጫማ መስፋት የለም ሰሞኑን። ኑሮ
ተመችቶሻል? አምሳ ብር ብቻ የኔ አባት አመሰግናለሁ። አትጥፋ ብቅ በል።